ሰላም ሰላም፣ እንዴት ናችሁ ጓደኞቼ? አላችሁ ሆይ? እኔ ያለው እግዚአብሔር ይመስገን። ስራ፣ ጤና፣ ቤተሰብ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው። እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ሁሉ ሰላም ነው ወይ? ዛሬ እንግዲህ ፀጉሬን ተኩሾ ነበርና በጣም ደርቋል። በጣም እና እንደዚህ እንደ እሳት አስቡት፣ እሳት ጎርቶት እንዲሁ ብታጠበው ፀጉሬ በጣም ይበጣጠሳል። ስለዚህ ፀጉራችን እንዳይበጣጠስ ለፀጉራችን ሕክምና የሚሆን ነገር ይዤላችሁ መጥቻለሁ። አብራችሁን እዩ። ፀጉራችሁን የመጣሁት የፀጉር ማስክ የፕሮቲን ማስክ ነው። ይሄ ማለት ከሙዝ የምናገኘው ለደረቀ ፀጉር የሚሆን እንዲሁም ለፎረፎር ለሚበጣጠስብን አሁን ባለው ሙቀት አንጻር ፀጉራችን በጣም እየደረቀ ለሚያስቸግረን የሚሆን ማስክ ነው ይዤላችሁ የመጣሁት። እዚህ ጋር ይሄኛው ምግብ ዘይት ነው። ያው አብዛኛው ኢትዮጵያም ያለ ሰው ስለሚከታተለኝ እኔ እዚህ ሀገር ሆኜ የማገኛቸውን ቅባቶች ልታገኙ ስለማትችሉ በብዛት በዜኒት ቅባት መጠቀም እንችላለን። በቃ ብዙ ጥያቄ አነባለሁ ኮሜንት ላይ እና ለእናንተ የሚሆን ነው። አዎ በማንኛውም ቅባት መጠቀም ትችላላችሁ። የዜኒት ቅባት አሁን ይሄ የምግብ ነው። የምግብ የሰንፍላወር ይሄ የሱፍ አበባ አለ አይደለ? የሱ ነው። የበቆሎም ካለ እዚህ አረብ ሀገር የበቆሎም ዘይት ስላለ ነው። በሱ መጠቀም ትችላላችሁ። ግዴታ ይሄኛው ግማሽ ሎሚ አለ። ሎሚ ለሚያሳክከል ለፎረፎር በጣም ምርጥ ነገር ነው እና ለፎረፎር ይጠቅመናል ሎሚው። እዚህ ጋር ሁለት ሙዝ ይዣለሁኝ። ሙዙን እና ግን ከፍተኛ ይረዳዋል እና ሙዝ ደግሞ በጣም ከፍተኛ ጥቅም ነው ያለው። በተለይ ይሄ ላሽ ላለበት አሁን ላሽ ለሚያስቸግረው መሀል እንደዚህ ደርሶ አንዳንድ ቦታ ላይ እንትን ይላል ታውቁ የሆነ ክፍተት ላይ የሆነ ቦታ ባዶም ይሆናል እንደ መላጣ እንደ ላሽም ይሆናል እና ለሱ አዲስ ፀጉር ያበቅላል ሙዝ። በጣም ቆንጆ ነገር ነው እና ለሱ ለልጆቻችሁ ደግሞ ለህፃናት እኔ ያው ለልጄ እጠቀማለሁኝ። ለልጆቼ ለእህቴ ልጆች ምናምን ስለምንጠቀመው ነው ሙዝ እና የህፃናት ፀጉርን ራሱ በጣም ነው የሚያሳድገው። ይሄ አላድግላለ ለፊት ለፊቱ ብቻ ለማንኛውም የፀጉር ችግር ሙዝ ይሆናል እና እዚህ ጋር ደግሞ ዘይቱን እያየው ጨምራለሁ። ለማንኛውም ይሄን የሚያክል እናንተ ባላችሁ ነገር መጥናችሁ መጠቀም ትችላላችሁ። ከዛ አብረን እንፈጨውና እዚህ ጋር አብረን እንፈጨዋለን ማለት ነው። ያስቸግረናል። ስለዚህ በደንብ አድርጋችሁ ድቅቅ አድርጋችሁ መፍጨት አለባችሁ። መፈቅ አድርጌ ፈጨቸዋለሁኝ። ከዛ ደግሞ አቀባቡን አብሬ ያሳያችኋለሁ ማለት ነው። በደንብ አድርጎ የሚያስቸግራችሁ ከሆነ ፀጉራችሁ ላይ ይሄ ጥቁር እንዳይለጣጠፍ የሚያስቸግራችሁ ከሆነ አጥልሉት። እኔ ግን አላጥለውም። ያው ማለት ሁሌም ስለምቀባው እንዴት እንደማስወጣው እንትን አይከብደኝም እና ግን በደንብ መፈጨት አለበት። በደንብ ድቅቅ ብሎ ከተፈጨ አይለጠፍም ፀጉር ላይ ያለው። አብራችሁን እዩ። ፀጉራችሁን ተተኩሳችሁም ሆነ ሹሩባ ተሰርታችሁ ፈጽማችሁ ዝም ብሎ ቀጥታ መታጠብ የለባችሁም። ያላችሁን ቤት ውስጥ ያላችሁን ነገር መጠቀም አለባችሁ። እኔ ሙዝ ነው ያለኝ። ሙዜን ፈጭቼ ዘይት አድርጌበታለሁ። ቤት ውስጥ ያላችሁን ዘይት ተጠቀሙ። እኔ ብዙ ሰው ስለሚጠይቀኝ ነው እና ይሄ ያለኝም ይሄ የለኝም እያለን ሰንፈን ፀጉራችን ምንም ነገር ሳንጠቀም እንታጠባለን እና በሱ ምክንያት እኔ የምግብ ዘይትና ሎሚ ሁለቱም ውስጥ ተጠቅሜ የፀጉር ማስክ ይዤላችሁ መጥቻለሁኝ እና ተጠቀሙት ማለት ነው። በጭራሽ ፀጉራችን ተተኩሶ ፀጉራችን ሹርባ ሆኖ ውሃ ማስነካት የለብንም እና እንደዛ አርጉ። በብዛት ደግሞ ለልጆችም ይሆናል ለአዋቂም ይሆናል። ምንም ጥቅም የለውም። ብዙ ልጆች ከፀጉርሽን ከምትቀቢው ብዩ ይሉኛል። እበላለሁ ሙዝን በልቼም ከዛ በኋላ ደግሞ በልቶኝ ሳይሆን እሱ አይደለም የበላኝ እኔ ነኝ የበላሁት። የአማርኛ እጥረት ይልሃል። እኔ ነኝ የበላሁት እና በልቼ የተረፈኝን ነው ፀጉሬን የምቀባው። አሁን የሆነ ጥቁር ይላል እንደ ሙዝ በቃ የማይበላ ደረጃ እኮ አለ። እሱን አሁን ከምንጥለው ፀጉራችን ብንቀባው ምንም ችግር የለውም እና ብበላው ይጠቅመኛል ምናምን ትላላችሁ እና ብትበሉት አዎ ይጠቅማችኋል። ሙዝ ከፍተኛ ኃይል ይሰጣል። ከፍተኛ ፖታሲየም ስላለው ፍጥነት እንድንጨምር ኢነርጂ ይሰጠናል። እንቅልፍ እምቢ ላለው ሰው አእምሯችንን ያረጋጋልናል። በጣም ከፍተኛ ጥቅም ነው ያለው ሙዝና ለምግብም ለፀጉርም ለፊትም ለሁሉም ነገር ይሆናል። ፀጉር አላድግ ላለ ፀጉር አልወጣ ላለ ለሚነቃቀል ፀጉር የቆዳ ችግር ላለበት ሙዝ በጣም ከፍተኛ ጥቅም ነው ያለው እና በምግብነትም ተጠቀሙት። ፊታችሁንም ተቀቡት፣ ፀጉራችሁንም ተቀቡት። ችግር የለውም። እናንተን ደስ ባላችሁ መንገድ ተጠቀሙት እላችኋለሁ። እና እኔ ደግሞ ፀጉሬን በጣም ስለደረቀ ከሙቀቱ ጋር ከምኑ ጋር ተጨምሮ በዚያ ላይ ደግሞ ካክስ ተጨምሮበት በቃ ድብን ብሏል እና ፀጉሬን ወደ ህይወት ለመመለስ እጠቀመዋለሁ ማለት ነው እና እንደዚህ አድርገን
ተጠቅመን አትስነፉ። እኛ ሴቶች ችግራችን ስንፍና ነው። አሁን እኔ ትምህርት ቤት ስለተዘጋ በጣም ሰንፍ ያለው ቪዲዮ መስራት እንኳን አቅቶኛል። በቃ እኔ ቪዲዮ አልሰራሁም ማለት ፀጉሬ ምንም ነገር አልተጠቀምኩ ማለት ነው። እውነቴን ነው። እኔ ለፀጉሬ ለራሴ የምጠቀመው ነው ቪዲዮ የምሰራላችሁ እንጂ ለዩቲዩብ እናንተን ለማሳመን እናንተ እንድታዩት ምናምን ብዬ ሳይሆን እኔ የማደርገውን ነገር ነው የምለቀውና እስከዛሬ ፀጉሬን ምንም ነገር ሳልቀባው ነው የቆየው። በጣም ደርቋል። ትምህርት ቤት ሲዘጋ ተወዘጋገብኩኝ ማለት አምሽቼ ነው የምተኛው፣ አርፍጄ ነው የምነሳው እና ሰዓት አልበቃኛለ ቪዲዮ ለመቅረጽ ራሴንም ለመጠበቅ ለመንከባከብ አልተመቸኝም። እና አሁን ደግሞ እግዚአብሔር ይመስገን ትምህርት ሊከፈት ነው እንግዲህ 10 ቀን 15 ቀን የቀረው። ያኔ በቃ ቋሚ ራሴንም መከታተል ጀምራለሁ። ሁሉ ነገሬ ይስተካከላል ማለት ነው እና እኔም በአዳዲስ ስራዎች በአዳዲስ ነገሮች እመጣለሁኝ። እንግዲህ በአዲሱ ዓመት በ2027 ፀጉሯ ወርዶ ይጠቀልላል እንደ ሰርዶ የሚለውን አብረን እንዘፍናለን። እሺ ወቁ አጫጭር ፀጉሮች ኪንኪ ፀጉር ያላችሁ የእኔ ፀጉር ምንም አያድግም ትላላችሁ። ኮሜንታችሁ በጣም ነው የሚያስቃና ያድጋል። የማያድገው ስንፍናችን ነው እንጂ ያድጋል። እውነቴን ነው። ታያላችሁ ዛሬ አሁን እናንተም የኔ ፀጉር አያድግም ከምለፋ ብዬ ትቸዋለሁ ያላችሁ፣ እኔ ደግሞ ፀጉሬን እያሳደግኩኝ የዛሬ ዓመት 2027 ላይ ፀጉሯ ወርዶ የሚለውን ትዘፍኑልኝ አላችሁ። ያኔ ደግሞ ነጠላ ዜማ ታዘጋጃላችሁ ማለት ነው። ታሁኑ ተዘጋጁበት ለነጠላ ዜማ። እንደዚህ አድርጋችሁ ሂሳብ ነው ሂሳብ ነው። ሙዝዬ ሙጥጥ አድርጌ ነው የተጠቀምኳት። አያችሁ ጥርቅ አድርጌ ነው የተጠቀምኳት። እና ይሄ ደግሞ እንዳይደብራችሁ ምግብ አንበላበትም። በዚህ ኦልሬዲ የፀጉር ብቻ ነው እና ምግብ አይበላበትም። እንዳይደብራችሁ ላይ ማለት ነው። አብዛኛው ወንዶች ናቸው እኛ የሚጥሉት፣ ግን አይዟችሁ አታስቡ። ይሄ የምግብ አይደለም። እና 2 ሙዝ ነበር የተጠቀምኩት፣ ግን ፀጉሬ በጣም ከመድረቁ የተነሳ አልጠገበም። ይኸውላችሁ መጠጠው ሁላ ማለት ነው። ይያችሁ አየው ራሱ አላለም። እንደዚህ አድርጋችሁ ማሳጅ አድርጉት። እሺ ማሳጅ አድርጉት። ዝንፍልፍል ይላል። ይሄንን እንደዚህ አድርጋችሁ በፌስታል ጥቅልል ታረጉና ስራችሁን ትሰራላችሁ ማለት ነው። እሺ ከዛ ከ2 ሰዓት ከ3 ሰዓት በኋላ ትታጠባላችሁ። ብታድሩበትም ችግር የለም። ባለትዳር ያልሆናችሁ ባላችሁ ምናምን የሌላችሁ ተኙበት፣ ምንም አይሆንም። ባል ያላችሁ ግን ፋጻዳ ብላችሁ ነው መተኛት ያለባችሁ። አደራ ከነሙዛችሁ እንዳተኙ አደራችሁ ነው። የሆነ የለውበትም በኋላ ባሌን አፋታሽኝ የሚል ኮሜንት ማየት አልፈልግም። ጸዳ በዳ ብላችሁ ነው መተኛት ያለባችሁ። እሺ ባል ያላችሁ ማለት ነው። እና እንደዚህ አድርጋችሁ በቃ ፋብትን ትላላችሁ። እኔም ከ2 ሰዓት ከ3 በኋላ ፀጉሬን ታጠባለሁ። እናንተ ተቀቡና ታጠቡ እና አትስነፉ ሴቶችዬ። ስንፍና ነው ጥሩ አይደለም። ስንፍና በቃ ተው ተረሳሁት። እና ለማንኛውም እወዳችኋለሁ። ከተመቻችሁና ከጠቀማችሁ እባካችሁን ሰብስክራይብ ላይክ አድርጉኝ። ወደ 90 የሆነ ከመቶ ወደ 60 ምናምን % እንትን ሳትሉ ነው ሰብስክራይብ ሳታረጉ ነው የምታዩኝና እባካችሁ ሰብስክራይብ አድርጉኝ። ለእናንተ ምንም አይቆጥርም፣ ግን ለእኔ ግን በጣም ይጠቅመኛል። እና የእናንተ የአንድ ሰው ሰብስክራይብ ለእኔ ስለሚጠቅመኝ እኔ ትንሿ እህታችሁ ስደት ላይ ያለው ራሷን ለመለወጥ የተዘጋጀው ትንሿ እህታችሁ ነኝና ሰብስክራይብ አድርጉኝ። ሰብስክራይብ ሳታረጉ የምታዩኝ ሴቶች እባካችሁን ፕሊዝ ሰብስክራይብ አድርጉኝ። እወዳችኋለሁ። አመሰግናለሁ። ፈቅዳችሁና ወዳችሁ ስለምትከታተሉኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ሳምንት ይሁንላችሁ።